ብራዚል ተሰጥኦ ያላቸው ልጆች በማፍራት ይታወቃል። ነገር ግን እንደ ቪኒሲየስ ጁኒየር ያለ በመላው ሀገሩ ተሳልቆበት በክለቡ ደጋፊዎች ተንቆና በቡድን አጋሮቹ ታምቶ የዓለም ምርጥ ለመሆን የበቃ ተጫዋች ማግኘት ከባድ ነው። ቪኒሲየስ ጁኒየር በብራዚላውያን ዘንድ እንደ ታላቅ ተስፋ ቢታይም ገና በ17 ዓመቱ ግን በመላው ሀገሩ በዝውውሩ ተሳልቆበታል። ሪያል ማድሪድ በ45 ሚሊዮን ዩሮ ሲያስፈርመው ለተከታታይ 3 ዓመታት እንደ ከንቱ ዝውውር ወይም እንደ ፍሎፕ ተቆጥሮ ነበር። ሆኖም ሁሉንም ፈተናዎች አልፎ በዓለም ላይ ካሉ ምርጥ ተጫዋቾች ተርታ ተሰለፈ። ነገር ግን ይህ ተሰጥኦ በስፔን ውስጥ እጅግ የተጠላ ተጫዋች እንዲሆንም አድርጎታል። እስኪ አንዴ ይህንን ቪዲዮ ተመልከቱ። Espero estar errado no que estou dizendo aqui agora. A gente se iludiu com o Vinícius Júnior. Não sabe fazer gol. O Vinícius Júnior. Burro. O Neguebinha 2017. O Vinícius Júnior lá. Ele não é todo esse jogador que a gente imaginava que ele fosse. Eu acho que não vale 150 milhões. Acho que não é esse fenômeno todo. Vocês acham que o Vinícius Júnior é o novo Pelé? Não é. Ele não sabe nem chutar bola. ልክ እንደተመለከታችሁት የሀገሩ ሰዎች ለሱ መጥፎ ነገር ሲያወሩ ነበር። 45 ሚሊዮን ዩሮ ተገዝቶ የከሸፈ የተባለ ታዳጊ እንዴት የዓለም ምርጥና በተቃራኒው ደግሞ በብዙዎች ዘንድ የተጠላ ሊሆን ቻለ? ይህ የቪኒሲየስ ጁኒየር ታሪክ ነው። ወደ ቪዲዮ ከመግባታችን በፊት ግን ስለ ቪኒሲየስ ያላችሁን ሀሳብ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ቪኒሲየስ ጁኒየር በአውሮፓውያን አቆጣጠር 2000 ዓ.ም ጁላይ 12 ቀን በብራዚል ሪዮ ዴ ጄኔሮ ግዛት ውስጥ በሚገኝ ደሃ መንደር ሳው ጎንሳሎ ተወለደ። እንደ ማንኛውም ብራዚላዊ ታዳጊ ኳስ በደም ውስጥ ይገኛል። የእግር ኳስ ሕይወቱ የጀመረው በ2006 ሲሆን አባቱ ከፍላሚንጎ ጋር ትስስር ወዳለው የፌዴሬ አካዳሚ ወሰደው። የሚገርመው ነገር በወቅቱ ቪኒሲየስ እንደ ግራ ተከላካይ ተመዝግቦ ቢጀምርም አካዳሚው ግን ብዙም ሳይቆይ ልጁ ከመከላከል ይልቅ በማጥቃቱ ረገድ ተወዳዳሪ የሌለው መሆኑን ተገነዘበ። በልዩ ፍጥነትና በእግሩ ስር በሚያደርገው አስገራሚ ጥበብ የመጫወቻው ስፍራ ወደፊት እንዲሆን ተደረገ። የቪኒሲየስ ቤተሰቦች እጅግ ድሆች ከመሆናቸው የተነሳ ሕይወት በጣም ከባድ ነበረች። ወደ ልምምድ የሚወስደውን መንገድ ለማሳጠርና ትራንስፖርት ለመቆጠብ ሲል ብቻውን ከወንድሙ ጋር ለመኖር ተገደደ። እድሜው 10 ሲሞላ ከፍላሚንጎ ጋር የመጀመሪያውን ወጣቶች ኮንትራት ተፈራረመ። ይህም ለቤተሰቡ የገንዘብ ድጋፍ አስገኘ። ፍላሚንጎ በብራዚል ካሉ ታላላቅ ክለቦች አንዱ በመሆኑ ቤተሰቦቹ የልጃቸውን ተሰጥኦ እንደ ድነት ማምለጫ ትኬት መመልከት ጀመሩ። ቪኒሲየስ በወጣቶች ደረጃ እግር ኳስን ተቆጣጥሮታል። በ16 ዓመቱ የብራዚል ከ17 ዓመት በታች የብሔራዊ ቡድን ጥሪ ደረሰው። ደቡብ አሜሪካ ሻምፒዮና ላይ 7 ጎሎችን በማስቆጠር ውድድሩን በድል ከማጠናቀቁም በላይ የውድድሩ ምርጥ ተጫዋች ተብሎ ተመረጠ። ይህ ወቅት በብራዚል ብሔራዊ ቡድን ቆይታው ውስጥ እጅግ ደስተኛው ጊዜው ነበር። በወቅቱ የዓለም ታላላቅ ክለቦች ትኩረታቸውን በሱ ላይ አደረጉ። ቀጣዩ ኔይማር ተብሎ መጠራት ሲጀምር ባርሴሎና 30 ሚሊዮን ዩሮ የውል ማፍረሻውን ለመክፈል ዝግጁ ሆነ። ሆኖም ሪያል ማድሪድ ሌላ ኔይማር በባርሴሎና እንዲነጠቅ ስላልፈለገ ፍላሚንጎ የልጁን የውል ማፍረሻ ወደ 45 ሚሊዮን ዩሮ እንዲያሳድግ በማድረግ ባርሴሎናን በገንዘብ በለጠው። አውሮፓውያን አቆጣጠር 2010 ኦገስት 10 ቀን ሪያል ማድሪድ ቀጣዩን ብራዚላዊ ኮከብ የግሉ አደረገ። ማድሪድ ምርጥ ተጫዋች ያገኘው ቢልም በብራዚል ግን ብዙዎች በዝውውሩ ይሳለቁ ነበር። ቪኒሲየስ በፍላሚንጎ ዋናው ቡድን ተሰልፎ መጫወት የጀመረው ዝውውሩ ከመፈጸሙ ከ10 ቀናት በፊት ብቻ ሲሆን ያገኘውም 20 ደቂቃ ብቻ ነበር። ማድሪድ ምንም ነገር ላላሳየው ታዳጊ በታሪክ ከፍተኛ የተባለውን ገንዘብ በመክፈሉ እንደ መታለል ተቆጠረ። በወቅቱ እድሜው ከ18 ዓመት በታች በመሆኑ በስፔን የሥራ ፍቃድ ማግኘት አልቻለም። በመሆኑም ለ2 የውድድር ዘመናት በፍላሚንጎ በውሰት ቆየ። የመጀመሪያው የውድድር ዘመን እጅግ አስቸጋሪ ነበር። በ37 ጨዋታዎች ያስቆጠረው 4 ጎሎችን ብቻ ሲሆን ይህም በብራዚል ሚዲያዎች ዘንድ ከፍተኛ ትችት አስከተለበት። ውሳኔ አሰጣጡ ደካማና ግብ የማስቆጠር ብቃቱ ዝቅተኛ መሆኑ ተገለጸ። ነገር ግን በሁለተኛው ዓመት መሻሻል አሳይቶ 10 ጎሎችን አስቆጠረ። አውሮፓውያን አቆጣጠር በ2018 ጁላይ 20 ቀን ቪኒሲየስ ጁኒየር በይፋ እንደ ሪያል ማድሪድ ተጫዋች ቀረበ። ነገር ግን የመጀመሪያው ቀን ኳስ የማንጠባጠብ ትርኢት ሲያሳይ የተሳሳተው ስህተት በዓለም ትልቁ ክለብ ውስጥ ያለው ጫና ከብዶት እንደሆነ ተነገረበት። መጀመሪያ ላይ በማድሪድ ቢ ቡድን መጫወት ጀመረ። በኋላም በዋናው ቡድን ውስጥ ተደጋጋሚ ዕድሎችን ማግኘት ቢችልም ማርች 6 ቀን በአያክስ ላይ በደረሰበት የጅማት መበጠስ ጉዳት የውድድር ዘመኑ ተጠናቀቀ። በ2019-20 የውድድር ዘመን ዚነዲን ዚዳን ወደ ማድሪድ ሲመለስ እና ኤደን ሃዛርድን በ100 ሚሊዮን ዩሮ ሲፈርም ቪኒሲየስ ጁኒየር የመሰለፍ ዕድሉ ጠበበ። ዚዳን ሃዛርድን የመረጠ ሲሆን ቪኒሲየስ ደግሞ በደረሰበት የብቃት መውረድ ምክንያት በማድሪድ ደጋፊዎች ሳይቀር ተቃውሞ ይገጥመው ጀመር። ያንን የውድድር ዘመን በ29 ጨዋታዎች 3 ጎሎችን ብቻ በማስቆጠር አጠናቀቀ። በ2020-21 የውድድር ዘመን ሁኔታው ይባስ አስከፊ ሆነ። በቡድን አጋሮቹ ሳይቀር ጥርጣሬ አደረበት።
በሻምፒዮንስ ሊግ ጨዋታ የእረፍት ሰዓት ላይ ካሪም ቤንዜማ ለፈርላንድ ሜንዲ እባክህ ኳስ አትቀበለው፣ እሱ ለኛ ሳይሆን ለተቃራኒ ቡድን ነው የሚጫወተው ሲል በካሜራ ታይቷል። ይህም ነገር ለ21 ዓመት ወጣት ትልቅ ስብራት ሊሆን ይችል ነበር። ማድሪድ የዛን ዓመት ዋንጫ አልባ ሲሆን ደጋፊዎች ጥላቻቸውን በቪኒሺየስ ላይ አዘነቡ። ኔይማርን ይሆናል የተባለው ልጁ ግን የማስቆጠር ብቃት የለውም ተባለ። ባርሴሎናዎችም የሪያል ማድሪድ መታለል እያዩ በደስታ ይሳለቁ ነበር። ነገር ግን በ2021-22 የውድድር ዘመን ካርሎ አንቸሎቲ ማድሪድን ሲረከብ በአንድ ሲዝን ቪኒሺየስ ተቀየረ። የደጋፊ መጫወቻ መሆኑን አቁሞ ታላቅ ተጫዋች ለመሆን ወሰነ። በራሱ ላይ ለውጦች መፍጠር ጀመረ። በተለይም አጨራረስ ላይ በዛ የውድድር ዘመን 22 ጎል እና 20 አሲስት በማድረግ ዓለምን አስገረመ። ከቤንዜማን ጋር ምርጥ ጥምረትን ፈጠረ። ቻምፒዮንስ ሊግ ፍጻሜ ሊቨርፑል ላይ ብቸኛውን የድል ጎል በማስቆጠር ማድሪድን የአውሮፓ ሻምፒዮን አደረገ። ቪኒሺየስ በሜዳው ላይ ያለውን ብቃት ሲጨምር የተቃዋሚ ደጋፊዎች በቆዳ ቀለሙ ላይ ጥቃት ማሰንዘር ጀመሩ። በሜዳ ላይ የሚጨፍር የሚያበሳጭና የሚከራከር ተጫዋች በመሆኑ ለዘረኞች ኢላማ ሆነ። በ2022-23 የውድድር ዘመን በቫሌንሲያ ሜዳ ላይ በደረሰበት ዘረኝነት ከፍተኛ ደረጃ ላይ ደረሰ። ዳኛው ጨዋታውን እንዲያቆም እስከ ማስገደድ ደርሷል። ቪኒሺየስ የዘረኝነት ጥቃት እየደረሰበት ሳለ በሜዳ ላይ በተፈጠረ ግጭት ቀይ ካርድ ተሰጠው። ይህ ክስተት በዓለም ዙሪያ ከፍተኛ ተቃውሞን አስከተለ። ቪኒሺየስ ግን አልተሸነፈም። በማህበራዊ ገጾቹ በላሊጋው አስተዳደር ላይ ጠንካራ ትችቶችን ሰነዘረ። ዘረኝነት በስፔን ውስጥ እንደ ባህል ሆኗል በማለት ድምፁን ከፍ አድርጎ አሰማ። በ2023-24 የውድድር ዘመን የቁጥር 7 ማሊያን ተረከበ። ኤደን ሃዛርድና ቤንዜማ ክለቡን ሲለቁ ቪኒሺየስ የማድሪድ ዋና ሰው ሆነ። በ39 ጨዋታዎች 24 ጎሎችን አስቆጠረ። በቫሌንሺያ ሜዳ ላይ ተመልሶ 2 ጎሎችን በማስቆጠር ደጋፊዎቹ ፊት በኩራት አከበረ። የውድድር ዘመኑን በላሊጋ በሁለተኛው የሻምፒዮንስ ሊግ ዋንጫውን በድል አጠናቀቀ። በሻምፒዮንስ ሊግ የውድድር ዘመን ምርጥ ተጫዋች ተብሎ ተመረጠ። በፍጻሜዎች ላይም በተከታታይ ግብ በማስቆጠር ትንሹ ተጫዋች የሚለውን ሪከርድ በእጁ አስገባ። ቪኒሺየስ ጁኒየር ኔይማርን መድረስ አይችልም ተብሎ ቢታማም ዛሬ ግን ኔይማር ያልደረሰበትን የባሎንዶር የመጀመሪያ ግምት ውስጥ ገብቷል። ቪኒሺየስ ዛሬ በዓለም ላይ በብዛት ታክል የሚወረድበት ተጫዋች ነው። ተከላካዮች የእሱን ጥበብ እንደ ንቀት ስለሚመለከቱት በኃይል ይገፈትሩታል። ነገር ግን ዳኞች በቂ ጥበቃን አላደረጉለትም። በ2024 የውድድር ዘመን ማድሪድ የውል ማራዘሚያ ሲሰጠው ብዙዎች በዘረኝነት ምክንያት ስፔንን ይለቃል ብለው ይገምተው ነበር። እሱ ግን ፈተናውን ፊት ለፊት ተጋፍጦ በማሸነፍ በቀለም መረጠ። አሁን ላይ ቪኒሺየስ ጁኒየር ከድህነት መንደር ተነስቶ በሀገሩ ተንቆ በማድሪድ ከሸፈ ተብሎ ነገር ግን በጽናት የዓለም እግር ኳስ ምርጡ ለመሆን የበቃ ተጫዋች ነው። ስሙ ዛሬ በባሎንዶር ውድድር ውስጥ በመነሳት ከትላልቅ ተጫዋቾች ውስጥ አንዱ መሆን ችሏል። ቪኒሺየስ ጁኒየር የማይበገረው የማድሪድ ድንቅ ኮከብ ነው። የእሱ ጉዞ ለብዙዎች ተስፋን ሰጥቷል። በራስህ ካመንክና ጠንክረህ ከሰራ መላው ዓለም ቢስቅብህም እንኳን በመጨረሻ በዓለም አደባባይ ላይ መቆም እንደምትችል በተግባር አሳይቷል። በሜዳ ላይ ያለው ጭፈራ፣ ትግልና ግቦቹ የእሱ የድል መለያዎቹ ናቸው። ጥላቻን ወደ ጉልበት በመቀየርና ትችትን ወደ ክብር በመለወጥ ቪኒሺየስ ጁኒየር የእግር ኳስ ታሪክን እየጻፈ ይገኛል። እሱ በሪያል ማድሪድ ቤት ያለው ቆይታ ገና ብዙ ታሪኮችን እንደሚጨምር ምንም ጥርጥር የለውም። የጁድ ቤሊንጋም፣ የኤምባፔና የሮድሪጎ መምጣት ለቪኒሺየስ ተጨማሪ ጥንካሬ ሆኖታል። በማድሪድ ውስጥ ዋናው ሰው በመሆን ቡድኑ በቸገረው ጊዜ ሁሌም ይደርሳል። የዛሬው ቪኒሺየስ ጁኒየር ከዛሬ 6 ዓመት በፊት ኳስን ማንጠባጠብ አቅቶት ደጋፊን ሲያሳፍር ከነበረው ታዳጊ ጋር ፍጹም የተለየ ነው። ይህ ለውጥ በአጋጣሚ የመጣ ሳይሆን በሺዎች የሚቆጠሩ ሰዓታትን በልምምድ ላይ በማሳለፍ የተገኘ ውጤት ነው። ቪኒሺየስ ጁኒየር ዛሬም ይጨፍራል፣ ዛሬም ያስቆጥራል፣ ዛሬም ያሸንፋል። የእሱ ታሪክ ገና አልተጠናቀቀም። ውድ የስፖርቱ ዓለም ተመልካቾቻችን ስለ ቪኒሺየስ የነበረን ታሪክ ይህንን ይመስላል። ለሱ ችሎታ ምን ትላላችሁ? አሁንስ የሚመጣውን ሻምፒዮንስ ሊግ ለማድሪድ የሚያሳካ ይመስላችኋል? አስተያየታችሁን ኮመንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ፣ ሌላ እንደዚህ አይነት ቪዲዮዎች እንዳያመልጣችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቻናላችንን ይቀላቀሉ።